ሆስት ስንሆን መጠንቀቅ ያሉብን 5 ነገሮች። አምስተኛው ግን ለሆስቶች በጣም መሰረታዊ ነገር ነው። አንደኛ ደህንነት ማለትም ደግሞ ለቀረጻ የምትሄዱበት ቦታ አሊያም ደግሞ ለኢንተርቪው የምትጠሩበት ቦታ ደህንነታችሁ የተጠበቀ መሆን አለበት። ለምሳሌ እንደ ካፌ፣ ሬስቶራንት አሊያም ፐብሊክ ቦታ፣ ኦፊስ ውስጥ መሆን አለበት። ከዛ ውጭ ግን እንዳትሄዱ። ሁለተኛ አግሪመንት ስንል ደግሞ አንድ ግለሰብ ለሚሰራበት ድርጅት ወይም ሆስት ሆኖ ለሚሰራበት ድርጅት አንደኛ የድርጅቱን ፕሮፋይል ወይም ደግሞ ህጋዊነት የሚያይበት ነው። ሁለተኛ ደግሞ በድርጅቱ ስላለን ኃላፊነትና በተጨማሪም ደግሞ ስለ ክፍያችን የሚሰፍር ውል ነው ማለት ነው። ታዲያ ሳታነቡ እንዳፈርሙ። ሶስተኛ ደግሞ የክፍያ ሁኔታ ነው። ይህም ማለት ደግሞ ከቀረጻ በፊት ነው፣ ከቀረጻ በኋላ ነው፣ አድቫንስ ነው፣ ፉል ፔመንት ነው የሚለውን ግልጽ በሆነ ሁኔታ መነጋገር ይኖርብናል። እንዲሁም ደግሞ ውላችን ላይ ማስቀመጥ ይኖርብናል ማለት ነው። ችግር የለውም፣ ችግር ያመጣል። አራተኛ ያለባበስ ሁኔታ። ሆስት ሆነን ለምንሰራለት ድርጅት ካምፓኒ ፕሮፋይል ወይም ብራንድ ከለራቸውን በደንብ መረዳት ይኖርብናል። ይህም የሚያግዘን ደግሞ ለአለባበሳችን፣ ለሜካፓችን፣ የፀጉር ስታይላችንን ለምንሰራለት ድርጅት ብቁ ሆነን እንድንገኝ ያደርገናል ማለት ነው። አምስተኛውና በጣም ወሳኝ የሆነው ነገር ያልኳችሁ በሆስትነት ረጅም ጊዜ መስራት የምትፈልጉ ሰዎች ማወቅ ያለባችሁ ነገር ነው። ይህም ደግሞ ስክሪፕታችሁን በደንብ ጠንቅቃችሁ አንብባችሁ ተለማምዳችሁ መምጣት ይጠበቅባቸዋል። ለአንድ ስክሪፕት ቀኑ ሙሉ ፕሮዳክሽን ቲሙን አውላችሁ ቀጣይ ይደውሉናል ብላችሁ እንዳታስቡ። በሆስቲንግ ስራ ላይ ያላችሁ በቀጣይ ደግሞ ስለ ሆስቲንግ ማወቅ የምትፈልጉትን ማንኛውንም አይነት ጥያቄ ኮሜንት ላይ ያሳውቁኝ። ቀጣይ ቪዲዮ ሰራላችኋለሁ። ባይ